አሰማነው አይ በቃ ይውጣል በቃ አይሆንም ለምሳሌ ምክንያቱም ትንሽ ፋኖችም ሪስፔክት ማድረግ ይኖርብሃል የምትናገረው ቃል እኔ አሁን ለምሳሌ ኃላፊነት አለብኝ ለምናገራቸው ቃሎች ኃላፊነት ወስዳለሁ ዜማዬን ስሰራ ክብረነክ የሆነ በጣም ክብረነክ የሆነ ነገር ማድረግ እንደሌለብኝ አውቃለሁ ምክንያቱም የኔ ኃላፊነት መሰለ በተቋማት ደረጃ አሁን ለምሳሌ በመምህራን ደረጃ የኔን ሙዚቃ የሚወዱ ማህት ሰዎች አሉ አገሩ ላይ በሕክምና ደረጃ በጣም ሰክሰስፉል የሆነ ሪዛልት ያመጡ ሐኪሞች የሚወዱት ሙዚቃ አለ እንደዚህ ትልቅ ሜጋ ቢዝነሶችን የሚያንቀሳቅሱ ቢዝነስ ሰዎች የሚወዱት ሙዚቃ አለ ተማሪዎች አሉ ኤሌመንተሪ ትንሽ ኪንደርጋርተን ምናምን የሚሄዱ ስለዚህ እኔ ኃላፊነት አለብኝ አንዳንዱ አይመስለውም የምሰራው ሙዚቃ ዝም ብሎ የመጣ ነው የሚመስላቸው አሁን እሱ ባለው አይነት ይሄ ክብረነኩ ትንሽ ከፍ ያለ ምናምን አንሰራም ስለማንሰራ በቃ እሱ ይወጣበታል እኛ እንቀጥላለን በቃ በሱ ነው ልንጓዝ የምንችለው ምክንያቱም በቃ አፋረሰው ዜማ እኮ አሪፍ ነች ፐርፎርም ብታረገውም ትችላለህ ሰውም ጆሮ ላይ ቢሰማው አይረብሽም እሱ የቤት ጓዳ ሁሉ የሆነ ነገር ይላል ሰንደል ምናምን እኛን ጮትም በሰንደል እኛን ፈልግ እንደውም የሰንደሉን ሰምቼዋለሁ ማለት አንድ ሽታ ነው ያለው ሰንደል ተለኩሶ እስኪጠፋ ድረስ የልጅ ሚካኤልም ዘፈን አንድ አይነት ዜማና በቃ ቅርጽና ይዘት አለው እሱ መስሎኝ እስካሁን ያቆየኝ ይኸውልህ አሁን ሲሉት ሰማ ይሆናል